የአዲስ አበባ ዩኒቨርሲቲ የህይወት ዘመን የፍልስፍና መምህር ነው ዶክተር ፔሌ ዳሮታ ዳባና። በአዲስ አበባ ዩኒቨርሲቲ ማህበረሰብ ዘንድም ቢሆን ታላቅ ተቀባይነት ያለው ዕውቅና አነጋጋሪ ሰው ጭምር እንደሆነም ይነገርለታል። አሁን ብዙዎችን ያሳዘነ ጉዳይ የተሰማም ሲሆን አዲስ አበባ ዩኒቨርሲቲ ህልፈተ ሞቱን ተከትሎ የሐዘን መግለጫ ወጥቷል። በተለይ የብዙ የቀድሞ አዲስ አበባ ዩኒቨርሲቲ ተማሪዎችን ትውስታ ወደ ኋላ የመለሰውና ለከፍተኛ ደረጃ እንዲደርሱ የላቀ አስተዋጽኦ ያደረገውን ይህንን ሰው በዛሬው ፕሮግራማችን እናነሳዋለን። ለቻናላችን አዲስና እንግዳ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን ሁኑ። በቁጫ ወይዛ ቀበሌ ተወላጁ የቁጫ ልጆች የቀለም አባትና ያክስት ልጅ በሆኑት በጋሽ ወልደ ኢየሱስ እግር ስር ተቀምጦ ሃሁ ከማለት ጀምሮ በተለያዩ የመጀመሪያ ደረጃ ትምህርት ቤቶች በቁጫ ውስጥ ተምሮ ሁለተኛ ደረጃ ትምህርቱን በወላይታና በአርባ ምንጭ ትምህርት ቤቶችንም ተምሯል። በዛም በአዲስ አበባ ዊንጌት ትምህርት ቤት እንዲሁም በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪውን በከፍተኛ ማዕረግ በመመረቅም ከ1974 ዓ.ም ጀምሮ እዚያው በተማረበት አዲስ አበባ ዩኒቨርሲቲ በማስተማር ከፍተኛና ተወዳጅ አነጋጋሪ ሰውም ነበር። ባሳየው ልዩ የፍልስፍና ትምህርት ዕውቀቱ በተደጋጋሚ ተሸላሚ ከመሆን አንስቶ ለማስትሬትና ዶክትሬት ትምህርት ወደ ሰሜን አሜሪካ በማቅናት ባስመዘገበው ከፍተኛ ውጤት ላመጣበት አዲስ አበባ ዩኒቨርሲቲም የምስጋና ደብዳቤ እስኪላክ ድረስ የደረሰ ምርጥ ምሁር ነበር። የፍልስፍና ምሁሩ ፔሌ ምናልባትም ከደቡብ ኢትዮጵያ አካባቢ ከወጡ ጥቂት መምህራን መካከል ግንባር ቀደም እንደሆነም ይነገርለታል። ከቁጫ የመጀመሪያው ፕሮፌሰር ነው ይሉታል። በአዲስ አበባ ዩኒቨርሲቲ በተለይም በ4 ኪሎ በ6 ኪሎ ካምፓሶች የተማሩ አብዛኞቹ የፍልስፍና ትምህርት ኮርስን የወሰዱ የቀድሞ ተማሪዎችም የፔሌን የማስተማር ብቃቱን ያደንቁታል። ከተቀጠረበት ጊዜ አንስቶ የጤና እክል ገጥሞት ጡረታ እስከሚወጣበት ጊዜ በዩኒቨርሲቲው የህይወት ዘመን አባሉንም ሰርቷል። ሙያውን ከማሳደግ አንጻር ሁለተኛና ሶስተኛ ዲግሪውን በአሜሪካ በሚገኘው ዕውቅ ዩኒቨርሲቲዎች አንዱ በሆነው በካንሳስ ዩኒቨርሲቲ እጅግ ከፍተኛ በሆነ ውጤትም ተመርቋል። አለፈው ከፍተኛ ዕውቀት የተነሳ በአሜሪካ ቀርቶ እንዲያስተምር ቢጠየቅም በሀገሬ እሰራለሁ ብሎ ወደ ሀገሩ የተመለሰም ጀግና ሰው ነው። ዶክተር ፔሌ በሚያስተምረው ትምህርትና በተሰማራበት ሙያም ጥልቅ ዕውቀትና ፍቅር ያለው በመሆኑ ለሱ ከተመደቡ ተማሪዎች ውጪ ሌሎች የሱን ክፍል አጨናንቀውም ይማሩ ነበር። ዶክተር ፔሌ በሰው ልጆች እኩልነትና ፍትሃዊ ተጠቃሚነት በእጅጉ ያምን ስለነበረ ሁሉም ተማሪዎች እንደ ቤተሰባቸው የሚቆጥሩት አይነት ሰውም ነበር። ዶክተር ፔሌ የሰብአዊ መብት ተሟጋችና ለሰው ልጆች ነፃነትና ክብር እጅግ ላቅ ያለ ቦታም የሰጠ ምሁር ነው። እዚህም ከመላ ሀገሪቱ ወደ አዲስ አበባ ዩኒቨርሲቲ የሚገቡ ተማሪዎች በአብዛኛው ከገጠሪቱ ኢትዮጵያ በመሆኑ በቅርብ ርቀት የሚረዳቸውንና የሚያውቃቸውን ሰው ባለማግኘታቸው መቸገራቸውን ሲያይ ደሞዙን እንኳን ሲያስቀር ለተማሪዎቹ በማካፈል ይረዳቸውም ነበር። ይህም የብዙዎች አባት እንዲሆንም አድርጎታል። ዶክተር ፔሌ በተማረበት ትምህርት ዘርፍ ዶክትሬት ትምህርቱን ከተማረበት ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ልዩ የምስጋና ሰርተፊኬትን ያስገኘ የቀለም ቀንድም ሲሆን የፔሌ ዶክትሬት ዲግሪ ዲሰርቴሽን አብስትራክትን የአፍሪካ ማህበረሰብ በሊበራል ዲሞክራሲ ለመለወጥ ከተፈለገ ቅድሚያ ዲሞክራሲው ራሱ ሊበራል ላልሆነ ማህበረሰብ በሚሆን እሳቤ ተቃኝቶ መለወጥ አለበት የሚል ማጠቃለያንም ይዟል። ይህም ስክሪንሻት ተደርጎም ተይዟል። ዶክተር ፔሌ የተወለደበትን ማህበረሰብ ወግና ባህል ሀገራችንና ለመላው ዓለም በጎነትን ያስተዋወቀ ለጠንካራ መሪ የቆመ ዕውቅ ምሁር እንደነበርም ብዙዎችም ያነሳሉ። ዶክተር ፔሌ ዳሮታ አዲስ አበባ ዩኒቨርሲቲ ገብተው የሚወጡ ምሩቃን ዘንድ ከዩኒቨርሲቲው ፕሬዝዳንቶች በላይ ስመጥርና ታዋቂም ጭምር ነበር። በዩኒቨርሲቲው ማህበረሰብ ዘንድም ዝነኝነቱ ከነ ዶክተር ጌታቸው ቦሎዲያ ጋር ይስተካከላል የሚሉም ብዙ ናቸው። ፍልስፍና የሚል ርዕስ ሲነሳ የፔሌ ስምና ወጣ ያለ ክላስ አያያዝ ከ6 ኪሎ ዋናው ግቢ እስከ 4 ኪሎ እስከ ጥቁር አንበሳ እስከ ህንፃ ኮሌጅ በየካምፓሱ ተማሪዎች ዘንድ የዶርሞሬ ማድመቂያም ነው። ዕውቁ አዲስ አበባ ዩኒቨርሲቲ በመምህርነት የቀጠለው ታዋቂው ፔሌ ከሌላው ዕውቅ የአሜሪካ ፐብሊክ ሪሰርች ዩኒቨርሲቲዎችም ሁለተኛና ሶስተኛ ዲግሪውንም እንደሰራ ይነገራል። ፔሌ እንዳብዛኛው ከድህነት እንደተነሳ ኢትዮጵያ በከፍተኛ ጥረት ራሱን ያበቃ ፈረንጆች ሰልፍ ሜድ ፐርሰን የሚሉት አይነትም ሰው ነው። ዶክተር ፔሌ ባጋጠመው ህመም
በሕክምና ሲረዳ ቆይቶ በተወለደ በ67 ዓመቱ ከዚህ ዓለም ድካም አርፏል። ፈጣሪ ለመላ ቤተሰቡ፣ ወዳጆችና ዘመዶቹ፣ ለማያጋሮቹ፣ ለተማሪዎችና ለሚያውቁት ሁሉ መጽናናትን ይስጥ እያልን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን። ይህንን አጭር ዳሰሳ ስናዘጋጅ ዲቻ ሚዲያን እንዲሁም አዲስ አበባ ዩኒቨርሲቲ ያወጣውን የሐዘን መግለጫም ዋቢ አድርገን ተጠቅመናል።